ልጁ ጉልበቱን በጨው ካሻሸ በኋላ ቁስሉ ላይ አልኮል አፈሰሰበት። በህመም ብዛት ክፍሉን በጨው ታቀለጠው። ይህንን ሲያደርግ ያዩት የክፍል ጓደኞቹ ለምንድነው እንደዚህ የምታደርገው ብለው ጠየቁት። እሱ ግን የቦስተን ማራቶንን ለማሸነፍ የሞከርኩኝ ነው አላቸው። ምንም እንኳን እነሱ ቢያፌዙበትና እንደ እብድ ቢያዩትም እሱ ለነገሩ ግድ አልነበረውም። ከዚያ ይልቅ ጓደኛውን በብስክሌት እንዲቀርመውና ራሱን ከብስክሌት ጋር አስሮ ብስክሌቱን ተከትሎ በከፍተኛ ፍጥነትና በቁርጠኝነት ለመሮጥ ሞከረ። ነገር ግን ብስክሌቱ በጣም ፈጣን ስለነበር መሬት ላይ በኃይል ወድቆ ለተወሰነ ርቀት ተጎተተ። ጓደኛው ተስፋ እንዲቆርጥ ቢነግረውም እሱ ግን መሸነፍን በፍጹም አልፈለገም። ከዚያ ክስተት በኋላ ልምምዱን በበለጠ ጥንካሬ ቀጠለ። በየቀኑ 500 ጊዜ የዳምፕል ክብደት ያነሳ ነበር። ለጥ ባለ መሬት ላይም ወደ ኋላ የመሮጥ ልምምድ ያደርግ ነበር። እንዲያውም በክረምት ወራት ቅዝቃዜው በረዶ ወደሆነ ገንዳ ውስጥ ዘሎ ይገባ ነበር። ይህንን ሁሉ ያደረገበት ምክንያት እናቱ በጠና ታማ ኮማ ውስጥ ስለነበረች ነው። እናቱን ለመቀስቀስ ተአምር መፍጠር ይፈልግ ነበር። ከብዙ ልምምድ በኋላ በዚያ ቅዝቃዜ ወራት በተዘጋጀ የማሟሟቂያ ውድድር ላይ ተሳተፈ። የለበሰውም ቀላል ቲሸርት ነበር። ምንም እንኳን መጀመሪያ ላይ ውድድሩን በፍጥነት መምራት ቢጀምርም ውድድሩ እየቀጠለ ሲሄድ ጉልበቱ አለቀ። በመጨረሻም ውድድሩን ተሸነፈ። በጣም አዝኖ ወደ ሆስፒታል ሄዶ እዚያም አንዲት ነርስ ተስፋ እንዳይቆርጥ አበረታታችው። በዚያው ቅጽበት አንድ አሰልጣኝ አገኘ። ይህ አሰልጣኝ የልጁን ውድድር አይቶ ትልቅ አቅም እንዳለው ስለተረዳ በልምምዱ ሊረዳው ወሰነ። በሳይንሳዊ መንገድ እንዴት መሮጥ እንዳለበትም አስተማረው። አንድ ቀን ምሽት አሰልጣኙ በዝናብ ውስጥ እንዲሮጥ ነገረው። ምንም እንኳን በጣም ደክሞት የነበረ ቢሆንም ተስፋ ሳይቆርጥ መሮጡን ቀጠለ። አካላዊ አቅሙን ጥሶ ማለፍ ስለቻለ እርምጃዎቹ ከጊዜ ወደ ጊዜ እየቀለሉት መጡ። በመጨረሻም ከውድድሩ በፊት በነበረው የመጨረሻ ዙር የራሱን የፍጥነት ክብረ ወሰን መስበር ቻለ። ከመነሳቱም በፊት ከእናቱ አጠገብ ሆኖ በጽኑ ጸለየ። ከዚያም ወደ ቦስተን ወደሚወስደው ባቡር ተሳፈረ። የማራቶን ውድድሩም በሽጉጥ ድምፅ ተጀመረ። እሱም እንደ ጥይት ተስፈንጥሮ በመውጣት ውድድሩን በግንባር ቀደምትነት መምራት ጀመረ። ሁሉም ተገረሙ። የመጀመሪያውን የውሃ ማደያ ካለፈ በኋላ አሁንም ሁለተኛ ደረጃን ይዞ ነበር። አሰልጣኙም ያለማቋረጥ ያበረታተው ነበር። አንድ ሰው በቀደመው ቁጥር እሱም ፈጥኖ ይደርስበት ነበር። ውድድሩ ወደ ማጠቃለያ ደረጃ ደረሰ። በዚህ ጊዜ ጉልበቱ ሙሉ በሙሉ ተሟጦ ነበር። ልክ በዚያ ቅጽበት የሳንታ ክላውስ ልብስ የለበሰ ሰውን አየ። እሱም ትችላለህ ራልፍ፣ ትችላለህ፣ ይህ ተአምራዊ ሩጫ ይሆናል አለው። እሱም ይህንን እንደ እግዚአብሔር ምልክት ቆጠረው። ይህም በድጋሚ ብርታትና ኃይል ሰጠው። 200 ሜትር ብቻ ሲቀረው ሁለቱ ብቻ ነበሩ በከፍተኛ ፍጥነት የተሽቀዳደሙ የነበሩት። የክፍል ጓደኞቹም ተአምር እንዲፈጠር እየተመኙ ይጮሁለት ነበር። ነገር ግን ተፎካካሪው ቀድሞ የፍጻሜውን መስመር አቋረጠ። እሱም ሁለተኛ ወጣ። መሬት ላይ ተንበርክኮ በከፍተኛ ሐዘን አለቀሰ። እግዚአብሔር እናቱን እንዲምርለት ጸለየ። ከዚያም ወደ ሆስፒታል ሄዶ የብር ሜዳሊያውን በደካማው እናቱ እጅ ላይ አደረገው። ነርሷም በእናቱ ልብ ውስጥ እሱ ቀድሞውኑ አሸናፊ ነው ስትል አጽናናችው። ወደ ትምህርት ቤት ሲመለስ የክፍል ጓደኞቹ በሙሉ አጨበጨቡለት። ለነሱ እሱ ቀድሞውኑ ጀግና ነበር። ከዚህ በኋላም መሮጡን አላቆመም ነበር። ሁልጊዜም ያ ተአምር እንደሚፈጠር በጽኑ ያምናል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ።